ምንድነው እዚህ የማየው ነገር? ምንድነው የታሰረው ነገር? ምንድነው የምትይው? ምንድነው የምለው? ምን አልኩ? ምንድነው እዚህ ያደረግሽው ነገር? አንተ ጎበዝ ከሆንክ አንተ ጠንካራ ከሆንክ ችግር የለውም። እኔ ራሴ ይዤ እወጣለሁ። አረ በጣም ደስ የሚለኝ የፈለክበት ሀገር እንሄዳለን። ብቻ በርታ። ሲሆን ቸኮልክ። ቆይ አይደለማ። ቆይ ተረጋጋ። ምን ሆነ ነው? ቀለል ብዬ ነው ቤቴ ሙሉ አያት አይደል? እንዴት ነህ? ምን ልትሆን ነው? እረፍ ትበላሽ። ሰላም እንዲቆያችሁ ሚዲያ ቤተሰቦች እኔ ያለው ይመስገን እናንተ እንደምትሰነበታችሁልን ዛሬም እንደተለመደው በሌላ ቪዲዮ ወደ እናንተ መተናል ግን እናንተ ደግሞ እገዛችሁ ምን ፈልግ ይሆናል ስለቃቸው የነበሩ ቪዲዮዎችን የዩቲዩብን ህግ ጥሳችኋል ብለው ቪዲዮቻችን እየወረዱብን ነውና ሰብስክራይብ ሼር እያደረጋችሁ ይሄንን ቪዲዮ እንዳያወርዱብን አግዙን እነዛ ቪዲዮዎችን ሰብስክራይብ እና ያርጋችሁ አግዙንና ያው ቪዲዮቻችን የሚመለሱ ከሆነ እነዛ ቪዲዮዎች እንመልሳለን እንትን ታግደው ነው ያሉትና ዛሬ ደግሞ የመጣ ነው በአዲስ ቪዲዮ ነው የባለፈው አንድ ወጣት ያሳለፈው ታሪክ ኢንተርቪው አድርገነው ነበርና ለማስተዋወስ ያክል ልጁ በአሁን ሰዓት ያው ከሹገሮች ጋር ብር እየተከፈለው ከነሱ ጋር እንደሚሰራና ሹገር ማጫወት ነው ስራዬ ምናምን ብሎ በጣም ብዙ ነገር ነግሮን ነበርና ያው ያ ልጅ ያለ በተፈጠረበት ነገር ከሆነች ከትልቅ ሴትዮ ናት ይሄንን ነገር ውስጥ እንዲገባ ያደረገችው ባላሰበበት ሰዓት ላይ እና ለረጅም አመት በዚህ የሴክሹዋል ነገር ተጠቂ ሆኖ ለረጅም ጊዜ በዚህ ህይወት ውስጥ ቆይቷልና ከዛ አሁን ላይ ደግሞ ወደማምንበት እምነት ሄዶ በዛ በእምነት ጸበል ተጠምቆ ምናምን ድኖ ከዚህ ነገር ውስጥ መውጣት እንደፈለገና ለወጣቱ ማስተማሪያ እንዲሆን ነው ወደናንተ መጥቼ ሐሳቤን ለማካፈል የፈለኩት ብሎ በእኛ ሚዲያ ላይ መጥቶ ደግሞ ሐሳቡን ሰጥቶ ያው ካሁን በዚህ ነገር ውስጥ ከዚህ በኋላ መቆየት አልፈልግም ምናምን ብሎ ያን ነገር ያለው ነገር አስረድቶ ነበር ነገር ግን እሱ እንደነገረን ከሆነ በፊት አብሯት የሚሰራት ሴትዮ እስካሁን ኦልሞስት እሱ ይሄን ነገር በተወበትም ሰዓት የተለያዩ ሰዎችን እየላከች በየደወለችን በጣም እንደምታስጨንቀው አለቀህም ሹገራ በጣም አለቀህም እኔ ከኔ ጋር ነው የምትሆነው ይሄን ነገር ማቆም አትችልም ከፈለክ ብር ጨምርልሃለሁ እያለች እየደወለች እንደምታስጨንቀው ከሱ ጋርም የተለያዩ መረጃዎች ስንላወጥ ነው ይነግሩኛል እና በቃ እንደዛ ከሆነ ያው እኔም ደግሞ ሴትዮዋን በሽግ ሚዲያ ለማጋለጥ አብሮኝ እንዲሰራ ጠይቄው ነበር ለሱ ችግር የለውም ምናምን ብሎኝ እና ሴትዮዋ አሁንም ድረስ በጣም እንደምታስጨንቀው እና ምንም ሰላም አላገኘውም ኦልሞስት የመኖሪያ ቤቴንም ቀይር ያለው ግን በብዙ መንገድ እየፈለገች እየተፈታተነችኝ ያለችው እና እናንተም በዚሁ ይሄንን ነገር እንድታጋልጡልኝ ፈልጋለሁ ምናምን ስላለ ይሄንን ነገር ሰፋ አድርገን ይዟል ለሁለት ወር ያክል ነው ይሄንን ነገር ስንከታተለው የነበረው ከሁለት ወር በኋላ ነው ዛሬ ለናንተ እዚህ ጋር መተን እንትን ማለት የጀመርነው እና እሱን እያስቸገረችው ነው ያለችው ሴትዮዋ እሱ ከዚህ ነገር መውጣት ፈልጋለሁ ልክ እንደዚህ ደግሞ የሚሰራ አዲስ ልጅ አለ ብሎ ከኔ ጋር ተነጋግረን እኔ የኔን ስልክ ለሷ ልኮላት ነበር እሷንም ለኔ ቀይሮኝ ነበር ከዛ ለሁለት ወር ያክል ከሷ ጋር ስናወራ ነበርና ለናንተም ደግሞ እንዲሆን ትንሽ ሪከርድ አድርጌ ለናንተም መረጃ አሰማችኋለሁ ብዬ ሪከርድ ያደረኩት ነገር አለ እሱን ደግሞ ሰምተን እንመለስ ሄሎ ወይ ሰላም ነው ጤና ይስጥልኝ እግዚአብሔር ይመስገን እንዴት አለሁልሽ እንዴት ነሽ ማን ልበል ጤና ይስጥልኝ እኔን አታውቂኝም ግን ስልክሽን የወሰድኩት ከከስተመርሽ ነበር ከሚሰራልሽ የቤት ለቤቱ ማለት ነው ኦኬ እና አለሁልሽ በፊት የሚሰራልሽ እንዳቆመ ነግሮኝ ነበርና ስልኩን ካንቺ ነበር የወሰድኩት አዎ ያው አንዳንዴ እንግዲህ ሰራተኛ ሲገላበጥ ማለት ደስ የሚለው በቃኛ እንግዲህ ያው ተገባለ መሰለኝ ነግሮሻል መሰለኝ እንደምደውልልሽ ነግሮኝ ነበር ግን አትቻለሁ አይገርምም አንቺ ጋር እንትን ለማለት ነበር ሰርቪሱን ለመስጠት ነበር ነግሮሃል አይደል ባህሪን
የምትፈልገውን ነገር ያለውን ነገር በደንብ አሳውቀዋል እርግጠኛ ነኝ። አውርተናል ከሱ ጋር። በቃ ችግር የለውም እንግዲህ ያው አንዴ እስክንተያይ ድረስ ለብሩ አያሳስብክ፣ እከፍልሃለሁኝ። አሪፍ ገንዘብ ነው የምከፍልክ። እያደር ህይወትን ትቀይርበታለህ፣ የተሻለ ነገር ትሰራለህ፣ የስራ እድል እናመቻቻለን ምናምን ነገር። እሺ ችግር የለውም። ለሱ ያው እኔም ደግሞ ከዚህ በፊት ሰርቪስ እንትን ስለምል እሰራ ስለነበር ያው አሁን ደግሞ እሱ መውጣቱን ሲያውቅ ትንሽ እኔና እሱ ቅርበትም ስላለን አንተ ብትሆን ደግሞ የተሻለ ነው ለሷም ምናምን ስላለኝ ደስ ይለኛል። እኔ የማውቀው ሰው ልጅ አለ፣ በቃ አሪፍ ልጅ ነው፣ በቃ አንቺ እንደምትወጂው ነው ምናምን ነገር ብሎኛል። እንግዲህ ያው ስንገናኝ ስትመጣ ደግሞ በይበልጥ እንተያያለን። እኔም ማለት ሌሎች ሰዎች እንደሚያስቡት እንዳታስበኝ፣ በጣም ወጣት ነኝ። እሺ እንዳታስብ ብዬ ነው። ችግር የለውም፣ ለሱ ችግር የለውም። ያው ሁለታችንም ያው ስንተያይ ነው እንትን የምንለው ስራው ላይ በደንብ መመቻቸታችንን። አሪፍ ልጅ ከሆንክ ችግር የለውም። ከተመቻቸኝ እኔ የብር ችግር የለብኝም። ታውቃለህ፣ ሁሉን ነገር እንደሚፈልገው ነው የማደርገው። በቃ ያው የአንዱ 20 ሺህ ብር ከፍላለሁኝ። ኦኬ፣ እሱም ነግሮኝ ነበር። ያው በሂደት ይስተካከላል ብዬ አስባለሁ። አይተሽ ለነገሩ ችግር የለውም። አንቺ አይተሽ የምትፈርጂ ይሆናል። ኖርማል ነው፣ ይጨመራል ገንዘብ ችግር። እሺ ማሚዬ፣ እሺ እና ቃት ጥፋሽ ደውልልኝ፣ እኔም ደውልልሃለሁ። እሺ ማሚዬ፣ እደውላለሁ። በቃ ቴንክ ዩ፣ ባይ ባይ፣ ቻው። እሺ ቻው ማሚዬ። እሺ ቮይሱን እንደሰማችሁት ነው። ያው ከሴትዮዋ ጋር አውርተን ነበር ለ2 ወር ያክል የሚሆን ያወራነው። እሷ በመሃል ውጭ ስለነበረች ያው እስክንገናኝ ብላ ትደውልልኝ ነበር፣ እያወራን ነበር ያለነው። አሁን ግን ወደ ሀገር ውስጥ ስለገባች እንድንገናኝ በጣም ፍላጎት አላት። እንገናኝ ምናምን ስትለኝ ነው ይሄን ቪዲዮ ለእናንተ ማዘጋጀት የጀመርነው። ያው ከሱ ጋር አንዳንድ ነገር ስናወራ ያው ራሴን እንድጠብቅ ምናምን ነግሮኛል። እኛ በሽሽግ ሚዲያ ክሩ ራሳችንን መጠበቅ አለብን፣ መዘጋጀት ያለብን ነገር ስለምናውቅ እንዘጋጃለን። ለሱ ችግር እንዳይገባው ነግሬዋለሁና ያው እሱ አሁን ፍላጎት ስላላት የት እንደምንገናኝ ያው የራሷ ቤት ምናምን እንደምንገናኝ ነው ነገረችኝ። አሁን ከሱ ደግሞ አንዳንድ መረጃዎች የምንወስድ ይሆናል። ካሜራማን ስልክ ስጠኝ። ትንሽ ያው ሴትዮዋ አግሬሲቭ ምናምን እንደሆነች ልጁም ሲነግረኝ ነበረ። ያው እኛ ደግሞ ያው እንደ ሽሽግ ሚዲያ ራሳችንን ያው ብቁ አድርገን ነው የምንገኘው። የትኛውን ቦታ ስንሄድ ያው ብዙ ነገር ሊገጥመን ስለሚችል እስኪ እሱ ደግሞ ደውለን የሚለንን እንሰማዋለን። ሄሎ ወይ ሰላም ነው? እንዴት ነው? አለን። ሰላም ነው? አለን። አራውኩ ወይ ባለፈው ስልክ ተቃይረን ነበር። የኛው ስልክ ሌላ ሆነብህ። ከሽሽግ ሚዲያ ነበር። ኦኬ። ሰላም ነው? እንዴት ነው? አለን። እንዴት ነው? አለ ሁሉ ሰላም? አለን። ስራ ምናምን ሁሉ መልካም? አሪፍ ነው ይመስላል። ያው ባለፈው የጀመርነውን ነገር ያው አንተም ታውቃለህ። አሁን ያው ካሜራ አብርተን ከቤተሰቦቻችን ጋር ሆነን ነው የምንደውልልህ። ስለ ሴትዮዋ ያው ወደ ሀገር ውስጥ መግባቷ ምናምን ከኔ ጋር አውርተናል። ያው እንድንገናኝ ነውና ያው እኔ መጠንቀቅ ያለብኝን ነገር ወይም ስለሷ ጸባይ ለየት ያለ ነገር ካለ ያው እንድታስረዳ ነው ከቤተሰቦቼ ጋር ሆኜ ነው ማውራት። መጥፎ ሰው ነች፣ ግን ተረጋግተህ የምታደርገውን እያንዳንዷ እንቅስቃሴ ማየት አለብህ፣ መከታተል። ብዙ ነገር ሳታውቅ ነው እሷ ከፊት የምትገኝ፣ ቀድማ ትገኛለች። አንተ አቀድማትም እና ብለህ እያስተዋልክ ነገሮች ነው። አንድ ስትራመድ እራሱ ማስተዋል አለብህ እንጂ ሴትዮዋ ከባድ ነች። ያው ሴትዮዋ ለሁለት ወር ያክል የሚሆን አውርቻታለሁ በስልክ። ያው ነገር ግን
እሷ እንድታቅ ብቻ የምፈልገው ነገር ነው ያው ትነግረኛለሽ ብዬ የማስበውና ያው ካንተ ጋር ደግሞ ረጅም ጊዜ ከሷ ጋር ስለቆያችሁ የተለያየ ነገር ስለሷ ታውቃለህ ብዬ አስባለሁ። ያንን ነገር እንድትነግረኝ ነው እኔ የምጠነቀቅባቸው የሚገቡ ነገሮችን ቀድሜ እንድጠነቀቅ ያው ካንተ ጋር ረጅም ጊዜ ስለቆያችሁ ይሄ ብለህ እንድትነግረኝ ነበረ። አው መጠንቀቅ አለብህ። ሴትዮዋም ከባድ ነች እንዳልኩህና መጠንቀቅ አለብህ። እያንዳንዱ እርምጃዋን መጠንቀቅ አለብህ። መጠጥ ውስጥ ምናምን መድኃኒት ትችላለች፣ ራስህን ምናምን ልታስት ትችላለች። ሌላም ነገሮች ኦኬ ነገር የሆነ እንትን ነው የምትፈልገው። እንደ ወንድ ነች፣ አሮጊት ነች። እንደ ወንድ ስለስለስ ልታወራ ትችላለች። አሁን ላይ ምናምን ነው ግን በኋላ ላይ ትቀየረባለች። እንደ ወንድ ሆና ቁልበቷም ቁልበት ነው። አልጋም ላይ እንደዛ ነች እና ከባድ ነች። ተጠንቀቃት። ኦልሞስት እኛ ለዛ ነገር ላንደርስ እንችላለን። ከዛ በፊትም መያዝ ያለብን መረጃዎች ከያዝን በምንችል አቅም ያው እኛም የህግ አካላቶች ስለሆነ ይዘን ምን ሄደው ከዛ ነገሮች ለመውጣት እንሞክራለን። አይ ዘናላት ምን አልከኝ? ዘናላት ሴትዮዋ ኦኬ ሰው ነች። ሰፈር ውስጥ የምትፈራ አይነት ሰው ነገር የለም። ልክ እንደዛ አይነት ሰው ነች። ኦኬ እና እስኪ ለማጋለጥ እሷንም እስር ቤት እንድትወርድ ያብቃን። እሱማ ልክ ነህ። ያው አንተም ደግሞ እዚህ ነገር ውስጥ ከገባበት ነገር እንድትወጣ ሴትዮ እንድትላቀቅ እኛም በምንችለው መንገድ ያው እኛ ለህዝብ ስለሆነ የምንቆመው በምንችለው መንገድ ይሄን ነገር ለህዝቡ አድርሰን ሴትዮዋም የሚገባት ነገር እንድታገኝ እናደርጋለን። ቤት ውስጥ ብቻዋን ነው የምትኖረው ወይስ ሰዎች አሏት? ሜቢ ወንዶች ምናምን ካሉ ለማለት ላይመች ይችላል። ብዙ ደስ የማይል ነገር ሊፈጠር ይችላል። እኔን በዛ ጊዜ ስጠረኝ ብቻዋን ነው ማገኛት። ሰው ይኖር አይኖር ግን እኔ እንጃ። እሷ በምትፈልግበት ሰዓት ስለምጠራኝ እንደዛ አንተንም እንደዛ ነው ልጠራህ የምትችለው። ብቻዋን በሆነችበት ሰዓት ልጠራ ትችላለች። እኔም ነግሬያታለሁ ጥሩ ልጅ እንደሆንክ ምናምን ነግሬያታለሁ። እስኪ አሪፍ ሰው አገናኝኝ ወይ አንተ ማትችል ከሆነ ምናምን ብላኛለች። በግድ ነው እኔም እንትን ያለች እና እስኪ ለዛ ይሄንን መረጃ ለማጋለጥ አብቃን። ለሽግ ሚዲያ ቤተሰብ የምታስተላልፈው መልእክት ካለ ማስተላለፍ ትችላለህ። ያው ያ ነገር ከተፈታ በኋላ የምንገናኝ ይሆናል። እስኪ ሴትዮዋን ብቻ ለዛ አብቃን። ሌላ ምለው ነገር የለም። በቃ እሺ። ብዙ ወጣቶች ከእሷ እንዲድኑ ተስፋንም እንዲድኑ እንትን እንደምትሉ ተስፋ አድርጋለሁ። ኦኬ እሺ፣ እናመሰግናለን። ያው ሌላ እንትን ካለ በውስጥ ደውዬ አወራሃለሁ። እሺ ችግር የለውም። ያው እሺ ሚዲያ ቤተሰቦች ያው ከልጁ ጋርም ተደዋውለን አንዳንድ መረጃዎች ሰጥቶኛል። መጠንቀቅ ያለብኝም ነገር ሴትዮዋ ሲኒ ስታወራ ግን እየተቀለሰለሰች ስለወራች ያው በዛ ነገር ልታጠምደኝ እንደምትችል እርግጠኛ ነኝ። ፍሪ ሆኜ ያው እንደ ግዴታም ስለሆነ እሷ ብር እንደምትከፍለኝ ምናምን ነግራኛለች። ያው በራሷ ቤት ግን ይሄን ነገር በራሷ ቤት ማድረግ እንደምትፈልግ ምናምን ስለሆነ ቀጥታ እሷ ቤት ነው የምንሄደው። ካሜራ ወይ እዚህ ልብሴ ላይ የሆነ ድብቅ ካሜራ ለማድረግ ነው እያሰብኩ ያለሁት። ሜቢ ካሜራ ሴትዮዋ ቤት ውስጥ ለመደበቅ ካልተመቸን እንደዛ አድርገን እነሱ ደግሞ ከውጭ እንዲከታተሉን እናደርግ ይሆናል። እና ይሄን ነገር ደግሞ ያው በዚህ ሰሞን ውስጥ ነው ከሷ ጋር የምንገናኝ የሚሆነው። ከተገናኘን በኋላ ያለውን ነገር አብረን ምን ይሆናል። አብራችሁን ቆዩ። ሽግ ሚዲያዎች ሰብስክራይብ፣ ሼር እያደረጋችሁ ሰፖርት አድርጉን። ያው ቀድም የወረዱ ቪዲዮዎች ስላሉብን እነሱ እንዲመለሱ ይሄም ደግሞ እንዳይታገድብን አብራችሁ ከጎናችን ሁኑ። እናመሰግናለን። ሰላም ነው። ሰላም ነው ወይ? ታምር ባሪያ ደህና ነህ? ገባ ገባ አስተባይ እንዴት ነህ ታዲያ? አሉ መስገን እንዴት ነህ? ሰላም ሁሉ ሰላም። ምን ነው ራቀ እንዴ? ሰፈራችን ሩቅ አይደለም ነው?
ብዙም ባይሆን እኔ ከመጣሁበት ትንሽ ይራቀኝ ካለበት ቦታ ሊሆን ይችላል እንጂ አልፈራሁ እንዴ አልፈራሁ ዘና በል ምንም ያስፈራ ነገር የለም እኔ ብቻዬን ነኝ ያለሁት አትጨናነቅ በጣም እሺ በስልክ ሳወራ እንደዚህ አልመሰልከኝም ምን ነው ቀዘቀዘልሽ አይ በስልክ ኮስተር ትላለህ ትቆጣለህ ይሻላል አንድ ጊዜ ምን ያለና የነበረ ነው አዲስ ነገር የለም እኮ ምንም ኖርማል ነው አይደል እንዴ አረ ኖርማል ነው ጊዜው ነው እየተጠቃቀምን ካልሆነ በስተቀር ምንም እኮ ኑሮ መገፋትም አልተቻለም ልክ ነው በተለይ ለእናንተ ለወንዶች እየከበደ መጥቷል ከባድ ነው አምጡ እንጂ እንኩሚል ጠፋ አይደል ልክ ነው በጣም ከባድ እየሆነ ነው እንደማይሽ ከሆነ ወጣት ነገር ነሽ አረጋና ልጆች ነን እኮ ምን አየንና ብለህ ነው እንደውም እንደገመትኩት የሚንከባከብ ሲጠፋ ነው እንጂ የሚንከባከብ ከተገኘ እኮ ገና ያበበን ያማረብን ነው የምንሄደው አይ አዲስ እንክብካቤ ያለሽ ነው የምትመስለው አረ ግድ ነው ራስን መንከባከብ ነው እኮ በአሁኑ ሰዓት ተንከባካቢ የለም እኮ ስለዚህ ጠንቀቅ ብሎ ራስን የተንከባከቡ መኖር አይሻልም አረ ግድ ያ አንዳንዴ ትመጣለች እቺ እድሜ መቀስ የሆነች ያለ እድሜያችን እየመጣች ትሸብታለች ጸጉራችን እንደዛም ቢሆን ያው አሁን ደግሞ ውበት ሆኗል እያማርንበት እየተዋብንበት እንኖራለን ካላስፈለገም እንትን ማለት አይቀርም አዎ አረ እናጠፋታለን ደግሞ ለሱ ብዙ ማጥፋዎች ሞልተዋል ዋናው ነገር እንጂ ቆንጆዬ ነህ አመሰግናለሁ እኔ ደግሞ የጥቁር ቆንጆ በጣም ነው የምወደው ደስ ይለኛል ከላይ ስለወደድሽልኝ አመሰግናለሁ አይ የሚያምር ከለር የወንድ ከለር እኮ ነው ያለው ወንድ ልጅ ጠቆር ሲል ነው የሚያምረው አይደል እንዴ ልክ ነሽ ያደጋውንም ምንንም ሲቋቋም አይደል የሚሻለው እዛ ነው ምሳ ታዲያ ምን ይምጣ አሁን ነው ቅርብ ሰዓት ምሳ በልተህ መጣ አታረጋ ከኔ ጋር ሳንጎራረስ ሳንበላ አትሄድም ለማንኛውም ነገር ራስን ጠገን ስታረጋ ይሻላል ግድ ነው ሳይቀርም እንደዛ የሚሻል ይመስለኛል ቢያንስ ውሃ ጠጣ ውሃ ላምጣልህ እስከዛ ትንሽ እንጫወት ምግብ እስኪደርስ እሺ አሁን ውሃ ላምጣልህ ብላኝ ወጣለች ካሜራውን በጣም ማይታይበት ቦታ ብንደብቀው የተሻለ ይሆናል ብዬ አስባለሁ እስኪ ምን ይዛ ጥግ ላይ ላትየው ትችላለች እኔም ትኩረቷን ስበዋለሁ እስኪ ቦታ እዚህ ጋር ቢሆን አሪፍ ነው እሺ አመሰግናለሁ ሃይላንድ እየተከለከለ መጣኩ የቤቱ ይሻላል እየተባለ አጣርተን ይሻላል ብለህ ይሻላል የታሸገ ነገር አጠጡ ይላሉ ሃይላንዱም ጥሩ አይደለም እየተባለ ስለመጣ ለዛ ብዬ ነው አትፍራ የተጣራ ውሃ ነው ንጹህ ነው እሺ ተጣጣ እሺ ሰላም ነክ አለሁልሽ እና ህይወት እንዴት እያደረገች ነው እንግዲህ ያው የኛ ስራ በጣም ገባ ነው ምንድነው የምትሰራው ያው አንዳንድ ቀለል ያሉ ነገሮች ነው የምንሰራው ይላል ቀለል ያለ ነገር ወጣ ገባ እንላለን መሞከር ነው ከሙከራ ነው ውጤት የሚገኘው ልክ ነሽ መሞከር ነው የሚሻለው ያው እንደዛ ነው የሚሻለው እና ህይወት እንዴት ነች አሪፍ ነው ምንም አይደል ሰላም ነህ አንተ አለሁልሽ ምን እያሰብክ ነበር ሳወራክ በጣም ደስተኛ ነበርክ ያው ገንዘቡንም አሪፍ ስለሆነ ምንም አሳስ ይሄ እኮ በአንድ ጊዜ ህይወትን በአጭር ጊዜ ውስጥ መቀየር ትችላለህ እንዴት መሰለ ያው ሁላችንም መደጋገፍ አለብን አይደል እኔም ለራሴ ጥቅም አይደል ይሄንን ማደርገው አንተም ደግሞ ተሻለ ነገር ተጠቅመክ ተሻለ ገንዘብ ተከፍሎክ ቀሪ ህይወትን እኮ በሰላም መኖር ይቻላል ከኔ ጋር እንድትኖር ወይ ከኔ ጋር ቋሚ ነገር ይኖርሃል ብዬ አይደለም ገብቶሃል አይደል ያው ወጣም ብለህ ፍሬንድ ልትኖር እኮ ትችላለች በእድሜክ
ከኛ ላይ ቀፈል ታረግና እሷን ደግሞ ወስደ ዘና ታረግ። አሁኑ ሴቱ እኮ ገንዘብ ካላየ ከባድ ሆኗል። በጣም ከባድ ነው። አይዞህ ካትፍራት ሸማቀቅ ነፃ ሁን። ቤቱ የግሌ ነው፣ ማንም የሚመጣ የለም። ዋጋ ከፍለን ነው እዚህ የደረስነው እኛ። ልክ ነሽ። ያለ ዋጋ መክፈል ይሄ ሁሉ ንብረት አይገኝም። እንደምታየው ያማምራሉ እቃዎች አይደል? ከውጪ ነው ማስመጣቸው ብዙ ጊዜ። እኔ ሀገር ውስጥ የምገዛቸው ነገሮች ምንም ናቸው የሌሉኝ በሚገርም ሁኔታ። እዛ በቃ በጣም አይቼ ተመራምሬ ሄጄ ፈትሼ እያንዳንዱን ነገር ማስመጣውና በቃ ራስን ትቀይርበታለህ ባለው ነገር እንዳሳስብክ። ችግር የለውም። ይሄ ለመተያየት ነው። እኔ 20 ሺህ ብር ያልኩህ እኮ ለስተ ለመተያየት ነው። አሪፍ ከሆን ከተመቻቸን ችግር የለውም። ዋጋውም ይጨምራል፣ ሂሳብ ይስተካከላል። እንደዛም ከሆነማ ሁሉም ነገር እያደር እየጨመረን እንሄዳለን። ምንም አያሳስብም። ደስ ይለኛል። እኔም ያው እንደምትተማመኝብኝ ተስፋ አደርጋለሁ። ኧረ እንዴ ከዚህ በፊትም ያው እዚህ ስራ ላይ እንትን ስል አንዳንድ ቦታ ሲሄድ በስከስሬ በኋላ ነው። አዎ አንድ ሁለቴ አጋጥሞካል? ስለዚህ አዲስ አይደለህም ማለት ነው። አዲስ አይደለሁም። ምንም አትልም፣ ልምድ አለህ ማለት ነው። ስራው ማሪፍ ስለሆነ ያው ብዙም ሳልጨናነቅ ምናምን ቀለል አድርገህ ትወጣለህ አይደል? እንግዲህ እናያለን ሁሉንም ነገር እንደያመጣጡ። ችግር የለውም። ዋናው መመቻቸቱ ላይ እኮ ነው። ልክ ነሽ። ከተመቻቸን ችግር የለውም። ሌላው ቀላል ነው። ተስማምተን ተነጋግረ ያ ቢሆን ይሄ ቢሆን ብለህ ነው አይደል? ፍቅር የሚጣፍጠው ስትነጋገርበት ነው። ልክ ነሽ። ከዛ ውጪ መቼም ስራ ካደረግነው ደግሞ ይደብራል አይደል? ደስ አይልም። ያንን እያሰብን ከሆነ ስራ ነው የሚመስልህ። አይ በቃ ለብ አድርጌ ብሬን ተቀብዬ ልሂድ ትላለህ። እንደዛ እንዳልሆነ መቼም ተስፋ አደርጋለሁ። አመጣጥ አይ እንደዛ አይደለም። ጀስት ፋሚሊ ነው። ሪላክስ አድርግ፣ አንተም ተደስተህ እኔንም ማስደስተህ ጠቅመኸኝ አብረን የተሻለ ነገር እንድንመሰርት ብዬ ነው እንጂ ኖርማል ነው። ብዙ ሰው ሞልቷል እኮ ታውቃለህ። አሁን በአሁን ሰዓት ወጣቱ ደግሞ በሱስ ደንዝዟል፣ አቅም አጥሮታል። እንደ ድሮ ወንድ ጀግና አይደለም፣ ስፖርት አይሰራም፣ ራሱን አይጠብቅም። ከባድ ሆኗል። ሰው ማግኘት እየጠፋ ነውና ሴቱ ወንዱ ሴት እየሆነ መጥቷል። ትንሽ አስቸጋሪ ሆኗል። ምን ነው? ለምንድን ነው እንደዚህ እንዴ? በጣም እኮ ራስን ካልጠበቅ እኮ መብላት አለብህ፣ መጠጣት አለብህ፣ መሮጥ አለብህ፣ ስፖርት መስራት አለብህ። ያ ነገር ሲሆን እኮ ነው እያማረበት የሚሄደው። ዩኒቨርሲቲ ያስፈልጋል ራስ ላይ ማለት። አንተ ደግሞ ጎበዝ ነህ። ሳይ ደህና ትመስላለህ። እንግዲህ ያው እንሞክራለን። ከሙከራ ነው ውጤት የሚገኘው። እና ምን ይሰማሃል? ጥሩ ነው። ቤትሽን በጣም ነው ወደድኩት። ያምራል አይደል? አይዞህ ምን አልፎ እየመጣ ዘና በል፣ ችግር የለውም። ኧረ እንዴት ካልማ ችግር የለውም። ፋሚሊ ነው። ብቻ አንተ መምጣት ስትፈልግ ኢንፎርም አድርገኝ። ብዙ ጊዜ እዚህ ስለማልኖር ሀገር ውስጥ ስለማልቀመጥ ስመጣ ኖርማል ነው። ቤቴ ነው። ከፈለክ ደግሞ እኔ ወጣ ስል አንተም መታ 1-2 ቀን አድረህበት ምናምን ትሄዳለህ። ያው ሰው ግን ይዞ መምጣት አይፈቀድም በኔ ቤት። ሌላ ይዤ እገባለሁ አይቻልም። ለራስ ሪላክስ እንድታረግ ያው በቃ ሻወሩ የተመቸ ነው፣ ሁሉ ነገር የተስተካከለ ነው። እንደፈለክ ለመሆን እንዲመች ያንን እናስተካክላለን። በቃ እሺ ውሰድ፣ ቀመስ አድርግበት። እሺ ቅዝቃዜው በጣም ደስ የሚለው። አሁን እንደው ሰሞኑን እንዳመናል እንጂ እኮ በጣም ሙቀቱ ከባድ ሆኖ ነበር። አበዛውበት። ቅዝቃዜው አሪፍ ነው አይደል? አሪፍ ነው። ይመችክ እንግዲህ። እና ምን ትላለህ? እንዴት አየኸኝ? በጣም ነው ደስ የምትይው። የእውነት ነፃነትሽ ምናምን በጣም ነው ደስ። እያዋሸኝ አይደለም ብቻ እያሸማቀቅኩ አይደለም። አይደለም። ነፃነቱ ምናምን ያለውን ነገር በጣም ብቻሽን ነው የምትኖሪው? ማን ከማን ጋር ይኖራል በዚህ ዘመን ብለን ይሻላል እንደዚህ። አዎ ሰው እኮ ከባድ ነው። አብረህ የምትኖረው ሰው አስቸጋሪ ነው። ስለዛ በቃ አለ አይደል ዘና ብለው መኖር ይሻላል። አጭር ጊዜ ለሚኖር ህይወት
ብዙ መጨናነቅ እኔ ብዙም አይመቸኝም። በጣም ሪላክስ አድርጌ መኖር ነው። ነገ ለምን ዛሬ ጠዋት ልሂድ ከሰዓት ለማላቀው አሁን አውርተን እኮ ነው እዛ መኝታ ቤት ገብቼ የሆነ ነገር ይፈጠራል አይደል? አይታወቅም ምን እንደሚኮነው። ስለዚህ እቺን ዓለም ዘና ብለህ ስቀህ ተጫውተህ የሚያስፈልግህን ምኞትን ያማረህን ነገር አድርገህባት ሲመጣ ሞት በጸጋ ተቀብለ መሄድ ነው አይደል? አይሻልም? ይሻላል። ያው አንዳንድ ቤተሰብ ይኖራል ግን ራቅ ብለው ነው ያሉት። እኔ አጠገቤ ብዙ አይመቸኝም። ለዛ ነው ይሻላል። አይ ነፃነትም አይሰጥም። እንደዚህ አይነት ሰው ሲሆን ሰው ደግሞ ብር ሲኖር ሁሉም ሰው ብርህን ነው እንጂ የሚፈልገው አንተን አይፈልግም። ገብቶሃል? ለዛ በቃ እኔ ብቸኝነት ነፃነት አለው። ለዛ ብዬ ነው በጣም ለብዙ ነገር ያው ፍሪደሙ ብቻሽን ስትሆኚ ይሻላል። እንደዚህ ብዙ ሳልጨናነቅ ነው የምኖረው። ይሻላል። ተጨንቀን የት እንደርሳለን ብለን ነው የትም። አዎ ጊዜያችንን በአግባቡ እንጠቀም አይመስልም? ትንሽ ያው እዚህም ስለማይመጣ ያው ሳይክ እየፈራህ ያለ ይመስላል። ጨዋታም አልቻልክም። በጣም እየፈራህ ነው። ተሸማቀቅክ ነው። የተጨናነክ ነው። በሩን ዘግቼዋለሁኝ። ምንም አያሳስብክ። እሺ ትንሽ አንዳንድ ጊዜ ያው እንግድነት ተሰማክ አይደለ? ስትሄጂ ትንሽ እንትን ይላል የሰው ቤት እንትን ማለቱ ይጨንቃል። እውነት ነው። ከዚህ በኋላ ደግሞ ስንላመድ ስትለምደው እኮ ያን ያህል የሚከብድ ነገር አይደለም። ያ ዛሬ አዲስ ስለመጣህ ነው። ስታየው ሁሉን ነገር ስትለማመደው እየተወክ ነው የሚመጣው። ትጨናነቅ እና ይሙቃል። አውልቆ እኮ ጃኬቱን አይሻልም? ችግር የለም አውልቀዋለሁ። ሙቀት ነው። ጨንቃል ብዬ ነው ለአንተ ብዬ ነው። እኔ ያው እንዲህ ነው ቀለል ብዬ ነው ቤቴ ሙሉ አያት አይደል? እንዴት ነህ? በጣም ነው አቋምሽ ነው ልጅዋለሁ። ትንሽ ወፈር አልኩኝ። እሱ ይስተካከላል። ስለ ጊዜ ሙቀት ነበርኩ። ዱባይ ነበር የኖርኩት እና እኔ ደግሞ ሙቀት በጣም ነው የሚስማማኝ። የሚገርም ነገር ሰውነቴ በጣም ነው የሚጨምረው እዛ ሲሄድ። ይሄ ጣፋጩን ምንንም እበላለሁኝ። በቃ አላግባብ መቀነስ ስፈልግ ነው ኢትዮጵያ መጣ። የኢትዮጵያ ወንድ እኮ አይገኝም የትም ብትዞር እኮ። እንደዚህ ማገር የመሆናችን ከተስ ሲመሰከርልን ደስ ይለናል። እንዴት የኢትዮጵያ ወንድ? ኧረ በስመ አብ ማንም እጅግሩን ስሞ እኮ የሚፈለግ ነው። ኦኬ አሁን ያው እንዳልኩ ነው ራስ መጠበቅ ግድ ይላል እንጂ አንተ ጎበዝ ከሆንክ አንተ ጠንካራ ከሆንክ ችግር የለውም። እኔ ራሴ ይዤ እወጣለሁኝ። በጣም ደስ የሚለኝ የፈለክበት ሀገር እንሄዳለን። ብቻ በርታ። ችግር የለውም ለሱ እንዳታስቢ። ኧረ እናያለን እንግዲህ እንፈታተሻለን። ግድ ነው። ከተፈተሽክ በኋላ ነው እንግዲህ ችግር የለም። በሱማ አይናፋር እንደማትሆን እርግጠኛ ነኝ ስትደርስ። በሱ እንዳታስቢ። ችግር የለውም። የለውም። ብለክ ነው ቀብረር ብለክ የሚያስፈልግ ነገር ካለ እኛ አለው። ችግር የለውም። ኦኬ ያው እንደዚህ ፋሚሊ መሆኑ ምናምን በጣም ነው ደስ የሚለው። እንዲህ ፍሪደሙ እንትን ካለ ችግር የለብኝም። እኔም ላላላለሁ። ኧረ በደንብ ዘና በል። ኮስተር ብለ የመጣኸው ለዛ ነበረ። ያው አንዳንድ ጊዜ ያው አቀባበል እንዴት እንደሆነ ያው እስክንተዋወቅ በአካል እንዴ ብዙ ተግደረደርክ እኮ በስልክ በጣም ብዙ አወራሁክ እኮ። ከመምጣት በፊት በጣም ነው ያወራነው ታውቃለህ አይደል? ረጅም ጊዜያችን ቢያንስ 1-3 ወር ምናምን አላወራንም? አወራና አዎ ብዙ አውርተናል። በመሀል እኮ አይታወቅም ልትጠለፍብህ ይችል ነበር ላመልጥክ። እኔ ወጣ ባልል ኖሮ በእርግጠኝነት ሌላ ሰው ይገኝ ነበር። አንተ ጊዜ አታባክ። እርግጠኛ መሆን እኮ ነው ትንሽ የሚያስቸግረው። ያ አንዳውን ብዙ የሚሉ ሰዎች አሉ እናገናኛለን ምናምን ይላሉ። እንዴት ምናምን የሚለው ነገር እየከበደ መጣ። እርግጠኛ አንቺ መሆንሽን ያው ለማወቅ አሁንም ቢሆን ያው በስልክ አውርተናል፣ ግን ትንሽ እንትን ይፈልጋል። በስልክ ስታወራኝ እንደዚህ አልጠበቀኝም ማለት ስታወራኝ ምን አይነት ሰው አደረከኝ? ትንሽ ከፍት ያለሽ ብዬ ነበር። በጣም ጥሩ ነበር የሳልከኛ። ድምጼ ወፍራም ነው ቀጭን ነው ወይስ እንዴት ነበር ሲባል ገና ድምጹ ሲንቲ ቃላቱ ሲጠራ በቃ ትልቅ ሰው የሆነች አሮጊት ምናምን። ያንቺ በጣም ጥሩ ነው ምቾት ላይ ምናምን ስለሆነ ነገር አንደኛ ልጅነትን እኮ ተንከባክበህ ከያዝከው መቼም ማርጀት የለም እኮ።
ደስ ይላል አቋምሽ ምናምን እናንተ ደግሞ ፕሮቲኖቻችን ናቸው ስንት አይነት ነገር ነው የምናገኘው ይሄ ደግሞ የታወቀ ነው አይደል እንዴ ስለዛ ዋናው ምግባችንን ማግኘታችን ሰው ልጅ በበላ በጠጣ ብቻ አይደለም ተዋል ስሜቱንም ካረካ ከተደሰተ የሚያስፈልገው ነገር ከዛ ነገር ካገኘ እየታደሰች ነው የምትሄደው ለሴት ልጅ በተለይ ሜቢ ለእናንተ ነው እንጂ ጉዳት እኮ ለኛ ጥቅም ነው ያው ደግሞ በእንቅስቃሴ አንተ ደግሞ በኮንዲሽን ራስን ታስተካክላለህ ስፖርት ትሰራለህ በቃ አሪፍ ነገር ይመጣል ማለት ነው እኔም ያው ካንተ የምፈልገው እሱን እኮ ነው አንተ በርትተህ ደና ነገር ወሰድ አድርገህ ጠንከር ብለህ የሚያስፈልገኝን ነገር እንድትሰጠኝ እንጂ ሌላ ማን በቃ ምን ይፈልጋል እኔ ደግሞ የሚጠበቅብኝን ለሚያስፈልገው ለኮንዲሽኑም ለአቋሙም ለቁመቱም የሚያስፈልገውን ነገር ቶሎ አቀርባለሁ በቃ ዋና ያቆነ በኔ በኩል ምን ችግር የለም ዱባይ እኮ በጣም ብዙ ምግቦች እንዳሉ ታውቃለህ ለዚህ የሚሆኑ ነገሮች አመጣልሃለሁ በሚቀጥለው ዙር ሲሄድ የእውነት ይዤልህ ነው የምመጣው ላንተማ በደንብ ያስፈልጋል በቃ በደንብ መበርታት ያለበት ሰው ስለሆንክ የእውነት በቃ ያስፈልጋል ስለዚህ በጣም ነው ደስ የሚለኝ በቃ እንግባ አይሻልም ይሻላል ተነሳ ውስጥ ሆነን እናወራለን ውሃም አልጠጣህም ውስጥ ሆነን እንጫወታለን ችግር የለውም ግባ ምን ችግር አለው እሺ ይገባል ምን አስፈራለሁ ለምን ቸኮልክ እንዴ ምን ያስቸኩላል እኮ የሚያስቸኩል ጉዳይ አይደለም ተረጋግተህ የሚያስፈልገውን ነገር እየተነጋገርን ስንት ነገር አውርቼ ከሌለ እንዴ አረና ግባ በክተህ እሺ አረጋባለሁ ችግር የለውም ታዲያ ምን ሆነህ ነው ትንሽ አልቸኮልም ምን መቸኮል ያስፈልጋል የመጣህበትን አላማ እኮ ፈጽሞ መሄድ ነው አይደል ጊዜ ማቃጠል ያስፈልጋል ሰዓት አለን ብዬ እኮ ነው አሁን ገና ስለሆነ ሰዓት አለን ግን በቃ ባላደን ደርሰን እዛ ውስጥ ብንጨዋወት አይሻልም እዚህ ጋር ጊዜ ከምንገል ልክ ነሽ ና ግባ በቃ ችግር የለውም ኧረ በእናትህ ና ግባ እና ትወጣለህ እሺ ሳሎን ብንሆን እኮ ችግር የለውም ነበር ኧረ ችግር ሳሎን ምን እንሰራለን ጋደም ብሎ ማውራቱ አይቀልም ብለህ ነው እንደዛ ይሻላል እሺ እንደዛ ካልሽ ያው ትንሽ እንትን አለን ብዬ እኮ ነው ቸኮልን ጊዜ እኮ ነው እኔ ደግሞ በሻት ሲል ፕሮግራም አለኝ ከሰዎች ጋር ተቀጣጥሬያለሁና መሄድ ስላለብኝ አሁን የመጣህበትን ነገር አሪፍ አድርገን እናሳልፈው ለሱማ እንዳታስቢ ችግር የለውም አይ ቀጥታ ወደዛ ስንሄድ ትንሽ ኧረ ኖርማል ነው እናወራለን እንማከራለን ያው እንደዚህ አይነት ስራ ትንሽ እንትን ስለሚል ያስፈራል ምናምን ስትመጣ አይናፋር ሆናችሁ ትገቡና በኋላ የሚችላችሁም የለም እንዴ ምን ነው ተረጋጋ እንጂ እሺ ተረጋጋ ምን ሆነ ነው ችግር የለም አረጋጋም ኧረ ሰላም ነው እኮ ነገሩ ምን ነው እንደዚህ ያካበድከው አይ ነው ሰላም ነው ግን ያው ትንሽ እንትን እያለኝ ነውና ትንሽ ራሴን ትንሽ ላረጋጋና ነው ቆይ መጣው አውርተን ስንት ነገር ተነጋግረን መተን አሁን እዚህ ጋር ደርሰን እንደገና አይ ያው እሱማ ተነጋግረናል አውርተናል ወደዛ ከደረስኩ በኋላ ምንድነው እንደዚህ ማያራው ኖርማል ነው አረ ያው ይደርሳል አይደል ትንሽ ስለቸኮልን እንትን አላለኝ ኦይ ለኑሮ ነው እንደመጣው ልትቆይ ነው መሰለኝ ሐሳብ አልገባኝም አይ ሳይሆን ያው ትንሽ ሜቢ የሰው ቤት ስመጣ ያው እንትን አለ አይደል ትንሽ አለመመቻቸት ያው ከመጀመሪያው ጀምሮ አውርተን ስለመጣ እዚህ ጋር ስትደርስ ይከብዳል ብዬ አላሰብኩም ነበር እንዲም የምትፈራ አልመሰለኝም አየው የፍራት ነገር ምናምን ሳይሆን ያው ትንሽ እንትን አልተሰማኝምና ምንድነው ያልተመቸ ነገር አለ ምንም ነገር ያየኸው ነገር የለም ዝም ብለህ ገባ ትንሽ ብንረጋጋ ደስ ይለኛል እኔ ኦኬ ተረጋጋ በቃ ችግር የለውም ውሃ ጠጣ ተረጋጋ ኖርማል ነው እሺ በቃ እንደዛ ከሆነ ችግር የለም አይ እኔ እኮ አውርተን ስለጨረስን just ያው አውቀህ አምነህበት ነው የመጣኸው ብዬ ነው እንጂ ያን ያህል እኔ ላስጨንቅ ያለ ፍላጎት ማስጨነቅ አልፈልግም ብሩ ካነሰ መጨመር እችላለሁ ችግር የለውም እሱንማ ከንተም በኋላ ያው
ምን እናወራበት ነው እኔ ማለት ገና ምንም ነገር ሳንተያይ እንትን ካልክ እኔ ያለ ምንም ነገር ነው አይደል 20 ሺህ ሰጣለሁ ያልኩክ በጣም ቅር የሚል ከሆነ አሪፍ ከሆንኩ 10ም እንጨምራለን 5ም 10ም ጨምረን ችግር የለው ብሩ ከሆነ ያሳሰበህ ጀስት ብር እያሰብክ ከሆነ ብዬ ነው እኔ ኖርማል ነው ለኔ ሁሉም ነገር ችግር የለው ምንድነው ሰምጨት ጮት ነገር አለ ምን አረ ምን እንትን ድመት አለች እዛ ባኞ ቤት ላይ ድመት አለች እሷ አለች እስኪ ወይ ካርጋት እንትን አረ ደግሞ ማሻ ዝም ብላ ነው በቃት ጋኔ ጋር ችግር አለባት አውጥቼ ጥላታለሁ ዞራ ትመጣለች አይ ይሄ ነገር ምንድነው ምንም የለም ስለምን ነው እሱን ለማየት ሲሆን ቸኮልክ ቆይ አይደለማ ቆይ ተረጋጋ ምን ሆነ ነው ምንድነው ይሄ ነገር የሚጫወው ነገር ቼክ ማድረግ አለብኝ ለቀቂኝ ለምን ነው አይደለም ቁጭ በል ቆይ እኔ አቻ ትመጣለሁ አይ የሆነ ጨዋታ አለ ይውላ አይደለም አንተ ደግሞ ለስንት ነገር አውርተን ምን ሆነ እኮ ችግር የለውም ቆይ ጠብቂኝ ምንድነው ምንድነው የምጠብቅህ እንዴ ቤት ድመት ነው ይሄ ሁላ ጊዜ የምጮኸው ወይስ የለበክሽ ነገር ካለ ንገሪኝ እቺ እመጣለሁ አልኩ አይደለ ቁጭ በላ እሺ ሂጂና እሺ ቁጭ በል እኔ አይቼ ካርጌ እመጣለሁ እሺ እንዴ ኖርማል ነው እኮ የመጣው ቤት ነው አላቆምም ምንድነው ወይኔ እንትን ልበል አይደለም ቆይ አይደለም አሁን ከጩኸቱ አንተ ምን ጉዳይ አለ ቆይ ቶ በቃ እሱ ባኞ ቤት ነው ይዘግቼበታል አይ ቆይ አይደለም ማረፍ ለምን እኔ የምልህን ነገር ለምን አሰማኝም ቆይ ምንድነው ምንድነው ይሄ ምንድነው እዚህ የማየው ነገር ምንድነው የታሰረው ነገር ምንድነው የምትይው ምንድነው የምለው ምንድነው እዚህ ያረግሽው ነገር ታሰረ ነገር እኮ የለም ና ተመለስ እንዴ ምንድነው የምትለው ቆይ አንተ ምንድነው የምታረጊው ነገር ሰው አስቀ ያስቀመጥሽው ለምንድነው መጀመሪያ አስረዳሃለሁኝ ቁጭ በል በቃ ምንድነው የምታስረጂኝ ነገር ባይኔ በብረት ያየሁትን ነገር ለምን የምታስረጂኝ እኮ እኔ ምክንያቴን ያለው እንደማውቀው ምንድነው ያልሆነ ነገር የምታስበው እንዴ ያ ሰው ልጅ እንዴት ነው አስረሽ የምታስቀምጪው ታሰረ የሚለውን ነገር አንተ አይደለም አይደል እኔ ነኝ የማውቀው ስለዚህ ቁጭ በል በቃ ያልሆነ ነገር አታስብ ቁጭ በል እንዴት ያልሆነ ነገር አላስብ ያየሁትን ነገር ምንድነው አስረጂኝ ያየሁትን ነገር ተው በቃ ያንተ ጉዳይ እኮ አይደለም ና ቁጭ በል ለቀቂኝ እሺ ለማለት አትንኪ እንዳትንኪ እንዴ ምንድነው ከየት ነው ያመጣሽው ማንን ስለዚህ ነገር መጀመሪያ ስለሱ እኮ አንተ ነው አይመለከትም አንተ እንዴት አይመለከተኝ ራስን ጉዳይ ፈጽመህ ልትሄድ የራስን ጉዳይ ይሄን ያያየው እንዴት ነው የራስን ጉዳይ ፈጽመህ ስለዚህ ታዲያ በቃ ይሄን እንደዚህ ያን ነገር ተው በቃ ይቀመጥ እሱ የትም ለምን እንደሚቀመጠው ምንድነው እሱ እንዴ አንተ እኮ የምታውቀው ነገር ስለሌለ እኮ ነው የምታውቀው ነገር ስለሌለ እሱን ተው የመጣው ለኔና ላንተ አላማ ነው አይደል በቃ የጀመርነው ነገር እንጨርስና አንተ ባዶ ክፍል ውስጥ ሰው በቃ እኔ አስረሽ ቁጭ አረግሽ እንዳትነኪኝ በቃ አንድ 50 ሺህ ጨምርልሃለሁ ያለው ነገር የለም ዝም ብለህ ተጠቅመህ ሂድ ምንድነው የምታረጊው ኧረ በለው ለምን እኔ የምልህን ነገር አትሰማኝም በቃ ገንዘብ ይጨምራል አስረሽ እንዴት ነው የሰው ልጅ እኔ አላሰርኩትም ምክንያቱም አስረሽ ቁጭ አረግሽ ለምንድነው ማን ፈቅዶልሽ ነው አንቺ የምታስሪው ሰው አንድ ነገር ልንገርህ እሱ በሽተኛ ስለሆነ ታስሮ የተቀመጠው በቃ ሌላ እና ማሰር ካለብሽ ያለብሽ የሃይማኖት ቦታ ነው እንጂ እዚህ ሰው አስረሻችሁ ማስቀመጥ ማለት ነው የሚያዳርሰን ነገር እኮ የለም አንተ ማታውቀው ኬዝ ብዙ አለ እኮ አንተ ለምንድነው በቃ እኔ አላወኩትም ሰው ግን እንዴት ነው አንቺ አስረሽ ማስቀመጥ ማለት ነው ተሰጠሽ ዞር በይ አንተ የመጣበት እንትና ዞር በይ ግብረ አበሮች ነው ግቡ ግብረ አበር እንዳትንቀሳቀስ ነው ምንድነው ነው ተመለስ ምንድነው ይሄ እኔ ሳላበላሽ አትቁጭ በል ነግሬሃለሁ ሴትዮ ረፊ በህግ አምላክ ረፊ ቁጭ በል ይሄን ነገር ቁጭ አድርጊ ሴትዮ ቁጭ በል ረፊ ከፈራህ ቁጭ በል ሲጀመር እንዳትሰራሽ ሴትዮ ቁጭ በል ያልሆነ ነገር ውስጥ እንዳንጋባ እኔ ያልሆነ ነገር ረፊ እየነገርኩ ነው ያለው ረፊና ቁጭ በል ምን ልትሆን ነው ረፊ ትበላሻለህ